አስክሬኗ ይብልስ ጥቁር ቶሎ ነው። ግን እኛ ስንሞት እንደ ጊዜ አይፈጅብንም ማለት ነው። እንደዚህ ሰውነታችን ለመነፋፋትና ለመጥቆር ጊዜ አይፈጅብንም። ባንዴ እንዲህ ነው የምንሆነው ማለት ነው። እንትን ውስጥ ፍሪጅ ውስጥ አልገባችም። አገባች ፍሪጅ እኮ ያደርቃል ምናምን። እሷ እኮ ከእናንተን ገድሎ በቃ ወዲያው ምን በቃ ምን እንትን አለን። ስጋ ሸታት አይደለም ስጋ እኮ ነው ያዝነው። ወይኔ ያሳዝናል በጣም በእውነት። ቅዳሜ ነው የጠፋች ልጅቷ። ከዛ ሮብ ነው የተገኘው ሬሳው። ደግሞ እኮ አንዲቷ ጓደኛዋ የተያዘች ጠፍታለች ምናምን ብላ ከስ እንትን ኮሚቴ መሰላም ጋር ሄዳ ምናምን አመልክታለች መሰለኝ። ከመሞቷ በፊት ጠፋችብን ከቅዳሜ ምናምን ብላ ሰላማዊ ጎበዝ ነገርች እየፈለግናት ነበር አለች። ማናት ጠፋችብኝ ብላ ያመለከተችው? ሌላኛው ጓደኛዋ ወይስ ተጠርጣሪ? ያ እሷ ናት። ከስራ ስትወጣ ነው ይሄ። አንደኛዋ ተጠርጣሪ ጓደኛዋ ጠፋችብኝ ብላ ከኛ ጋር አብራ ስታፋልግ ነበር አለችኝ። ሰላም አይገርም? የሚሰው ነገር ረገባው። አሁን እሷ ሌላ ቦታ ነው ቤቷ አምራ የሚባል ሬሳው ደግሞ አውጥቻለሁ ያለው አልፋሳ የእነዚህ ልጆች ቤት የተጠርጣሪ አፋልጉኝ ባይ ቤት ምናምን ከዛ ነው የተወሰደ ተባለ። እንዴት? እሺ ታዲያ እሷ የተገደለችው ቤቷ ውስጥ ላይሆን ይችላል። እነሱ ቤት ተገላስ ነው። ከቤቷ አልተገደለችም። ቤቷ ሌላ ቦታ ነው አምራ የሚባል ተጥላለች የተባለችው ከዚህ ቤት ነው አውጥቻለሁ ያለው ደግሞ የጓደኞቿ ቤት ነው። ሰውየው ጣል የተባለው ሰው ሲጥሌት በካሜራ ይታየው። አዎ ግን እነሱ አያውቁም ወይ ሻንጣ ውስጥ ቆሻሻ ውስጥ ከጣሉ አያውቁም እንደሚገኝ። ለምሳሌ አንዳንድ ሰው ሲገል ባህር ውስጥ ምናምን ነው የሚከተው አስክሬኑ አሳ ነባሪ እንዲበላው እና እንዳይገኝ ማለት ነው፣ ሀቁ እንዳይወጣ ማለት። ማንም ይሁን ማን የገደላት ሰው ገለው ሻንጣ ውስጥ ቆራርጦ ሻንጣ ውስጥ ጥሎ ቆሻሻ ገንዳ ውስጥ ሲቀር መንግስት ቆሻሻውን ሲያነሳ አስክሬኑ መገኘቱ እንደማይቀር ወይ እሺ፣ መንግስት ብቻ እዚህ ቆሻሻ የሚለቅሙ አሉ፣ እንደዚህ ፕላስቲክ ነገር ምናምን ይለቃቅማሉ። ልክ ስትጥይ ይለቃቅማሉ። ይሄ ደግሞ ሻንጣ ነው፣ የሆነ ጥሩ ነገር ይኖረዋል፣ ልብስ ይኖረዋል ብለው አንዳንድ አሉ እዚህ ቆጣ ደግሞ ይከፍታል። እንደሚከፍት የታወቀ ነው። እኔ እንጃ ደግሞ አንድ ልጅ አላት አሉ ማሪ ሰላም አንድ ልጅ አላት አለች። ሌላ ደግሞ አለች እኮ ሰላም ያልነገረችሽም። ሌላ ደግሞ አለች እኮ ሰላም ትነግርሻለች። ራሷን ያጠፋች ናት እሷ። አዎ ራሷ እንጃ። እኔ ራሴ እንዴት ብዬ ነው እቺ ህይወቴን ማሳለፋት እቺ እንደዚህ ሁሉ አላሳልፍ ራሴ። አንዷ ቤሩት አስፋልት ላይ ለቃ አይመሯል ራቁቷ ምንም ሳታረግ ገላዋ እንዳለ አመድ በስሎ ይሄ መሬት ላይ የተንከባለለ ጸጉሯ ያለ አረቦች በመኪና እየቀረጿት የታነቀችው ስታሳዝን። አሁን ቁጭ ብላ ፎቶዋን ሆስፒታል ውስጥ ቁጭ ብላ በፊት ከመታነቋ በፊት ሆስፒታል ውስጥ ቁጭ ብላ የሆነ የሚበላ ነገር ኩብዝ ነገር አጠገቧ ተቀምጦ ፎቶ ልካልኝ ሰላም አንጀቴን በላችን። ግን ለምን እንደሚያልፍ ቀን ለምን ችግር እኮ ያልፋል። እዚህ ለሚያልፍ ህይወት ማለት አጭር ናት። ህይወት ታልፋለች፣ ችግር ያልፋል፣ መከራ ያልፋል፣ ማጣት ያልፋል፣ ሁሉ ህመም ያልፋል። የሰው ልጅ በህመም እንኳን እየተሰቃየ ሆስፒታል ተኝቶ በጎማ እየተሰዳዳ ጎማ ተገጥሞለት ግሊኮስ እየተሰጠው በኦክሲጅን እየተነፈሰ ስቲል መኖር ይጓጓል፣ ስቲል ነገን ተስፋ ያደርጋል። ለምንድን ነው በቀላሉ ተስፋ የምትቆርጡት? ያሁን ጊዜ ወጣቶች ለምን ይህን እኮ ለትንሽ ነገር ነው። ይሄኔ ከባሌ ጋር ተጣላው ብለው ራሳቸውን ያጠፋሉ። ይሄኔ ከቤተሰብ ጋር ተጣላው ብለው፣ ይሄኔ ከጓደኛ ጋር ተጣላው ብለው፣ ይሄኔ እዳ አለብኝ ብለው፣ ይሄኔ ገንዘብ አጣው ብለው፣ ይሄኔ ስራ አጣው ብለው፣ ይሄ ሁሉ ነገር እኮ ኃላፊ ነው። ግን ነፍስን የሚያህል ነገር ማጥፋት